አሁን ላይ የባንኮች የብድር ወይም ደግሞ የማበደር እገዳ ይነሳል መባሉን ተከትሎ ወይም ደግሞ በአጠቃላይ ብድር ይለቀቃል መባሉን ተከትሎ እንግዲህ ብዙ ሰዎች ብዙ ደንበኞች ማለትም ክሊየንቶች አጠቃላይ በሪል ስቴት ኢንዱስትሪው ላይና ወይ ደግሞ ቤት የሚፈልጉ ሰዎች እንግዲህ በብድር ተበድረን አፓርትመንት እንገዛለን የሚሉ እየበዙ እየመጡ ነው። በዚህም የተነሳ እንግዲህ ሪል ስቴቶች ደግሞ አሁን ላይ ዋጋቸውን እያሻሻሉ የኮንዶሚኒየም ዋጋዎች ጭምር በዚህ ሰዓት እየጨመረ ነው ያለውና ታዲያ አንድ ምክር ልለግሳችሁ። የባንክ ብድር መለቀቅ ወይንም ደግሞ ባንኮች የማበደር አቅም መነሳት ለናንተ ልዩ ጥቅም እንዳለ ሆኖ በዛው ልክ ደግሞ እጅግ የማትወጡት እዳ ውስጥ እንደምትገቡ ማወቅ አለባችሁ። ታዲያ ዛሬ ላይ በዋና አጀንዳ የምንመለከተው ወይ ደግሞ በዋና ሪቪዋችን የምንመለከተው በብድር አፓርትመንቶችን መግዛት አዋጭ ነው ወይስ አይደለም፣ እውነት በብድር አፓርትመንት መግዛት ማንን ነው ሊጠቅም የሚችለው የሚሉትን ጉዳዮች ዘርዘር አድርገን ሰፋ አድርገን እንመለከታለን። ታዲያ ውድ ቤተሰቦቻችን እንግዲህ የእናንተው የሽያጭ አማካሪ ኢንጂነር አደባባይ ጓዴ ዛሬ ላይ በግንባታ ላይ ያሉም የተጠናቀቁ አፓርትመንቶችን እየሸጥኩ ነው የሚገኘው። ለበዓል እስከ 30% ልዩ ቅናሽ አድርገን ለእናንተ ለደንበኞቻችን በካዛንችስ፣ በቦሌ፣ በመስቀል ፍላወርና በቄራ አካባቢ የሚገኙ ሳይቶቻችን ላይ እንግዲህ ልዩ ቅናሽ አድርገን እየሸጥና ያለ ነው። ከስቱዲዮ አፓርትመንት ጀምረን ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ ዘመናዊ አፓርትመንቶችን ለእናንተ ለደንበኞቻችን እየሸጥና ያለ ነው። ሙሉ ክፍያቸው ማለት ሙሉ ዋጋቸው ከ4.4 ሚሊዮን ብር ጀምሮ እስከ 20 ሚሊዮን ብር የሚደርሱ አፓርትመንቶችን ለእናንተ እየሸጥኩ ነው ያለሁት። ለበለጠ ደግሞ ደውሉልኝ። ወደ ጉዳያችን እናልፋለን። ውድ ቤተሰቦቼ እስቲ ኢንጂነር አደባባይ ለእናንተ ጥያቄ ያቅርብላችሁ። አንድ ሰው 10 ሚሊዮን ብር ያለው ሰው ወይም ደግሞ የ10 ሚሊዮን ብር አፓርትመንት ያለው ሰው በጥሬ ገንዘብ አፓርትመንት ቢገዛ ይሻላል ወይስ ደግሞ በባንክ በኩል ቢገዛ ይሻላል? የትኛው ጥሩ ነው ትላላችሁ? እንግዲህ ብዙ ሰዎች ብድር አደገኛ ነው ይላሉ፣ ወይ ደግሞ ከባንክ ተበድሮ አፓርትመንት መግዛት አደገኛ ነው ይላሉ። ግን እውነቱን ልንገራችሁ፣ አብዛኛው ኢንቨስተር ወይም ደግሞ ዓለም ላይ ብዙ ኢንቨስተሮች ወይም ደግሞ ብዙ ሰዎች አፓርትመንት የሚገዙት በብድር ነው። ይህንን ጉዳይና ሌሎቹን ጉዳይ ዛሬ በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ይህ ቻናል ለሁሉም ቤተሰቦቻችን እንዲደርስ ማድረግ ኃላፊነትም አለብን። በመጀመሪያ ይህን እንመልከት። ብድር ማለት ምን ማለት ነው? ብድር አደገኛ ነው ለሚሉ ሰዎች ብድር ምንድን ነው? በተለይ ደግሞ በሪል ስቴት ኢንዱስትሪ ውስጥ አንድ ሰው ብድር የሚለውን ቃል መጠቀምና መቼ መበደር እንዳለበት ወይስ ምን አይነት ነገሮች ላይ ነው የሚበደረው የሚለውን ነገር እንጠቀማለን። እንግዲህ ብድር ማለት መሳሪያ ማለት ነው። ዋናው ነገር የምንጠቀምበት አካሄድ ማለት ነው። ለምሳሌ አንድ ምሳሌ ልስጣችሁ። ቤታችሁ ውስጥ ሴቶች ወይም ደግሞ እህቶች ከሆናችሁ ያው ቢላ ይኖራል። ቢላ ቤት ውስጥ ቢላን ለሁለት ነገር መጠቀም እንችላለን። አንደኛው ለጠቃሚ ነገር የተለያዩ ነገሮችን ለመቁረጥ ለመክተፍ ወይም ደግሞ ለማዘጋጀት ይጠቅማል። አንደኛው ደግሞ እንግዲህ ሌላ ነገር ለመጉዳት ወይ ደግሞ ሰዎችን ይሆን ይችላል ነገሮችን ቁሳቁሶችንም በዛው ልክ ለመጉዳት የምንጠቀምበት ነው። ብድርም እንደዚሁ ነው። ዋናው አጠቃቀማችን እንጂ ያጠቃቀም ሲስተማችን ያጠቃቀም ሂደታችን እንጂ ብድር ልክ እንደ መሳሪያ ነው። ለሚጠቀምበት ሰው ጥሩ ነገር ለሚያደርገው ሰው ጥሩ ነገር ነው። በዛው ልክ ደግሞ ተበድሮ ለማይሰራበት ሰው ደግሞ መጥፎ ነገር ነው ማለት ነው። ብድር አጠቃላይ መሳሪያ ነው። ነገር ግን መሳሪያነቱን የምንጠቀምበት መንገድ ይወስነዋል ማለት ነው። አሁን ወደ ዋናው ነገር እንመለስ። ብድር ማንን ይጠቅማል? አበዳሪን ይጠቅማል ወይስ ደግሞ ተበዳሪን ይጠቅማል? በሌላ አባባል ባንኮችን ይጠቅማል ወይስ ደግሞ ከባንኮች ተበድሮ ካስቀመጡ ሰዎች ላይ ብድር አንስቶ ኢንቨስት ማድረግ ማንን ይጠቅማል የሚለውን ጉዳይ እንመልከት። እንግዲህ የመጀመሪያው ብድር የሚጠቅመው ሰው ገቢው የተረጋጋን ሰው ነው። ማለትም ገቢው በየወሩ ወይ ደግሞ በየአመቱ ሊሆን ይችላል ወይ ደግሞ ዴይሊ በየቀኑ የተረጋጋ ገቢ የማይዋዥቅ ገቢ ያለው ሰው የማይዋዥቅ እንኳን ቢሆን ከፍ እያለ የሚሄድ የገቢ ያለው ሰው ለሱ ሰው ብድር በጣም ጠቃሚ ነው። ሁለተኛው ደግሞ በሁለተኛ ደረጃ ከባንኮች ወይ ደግሞ ከሌሎች ጉዳዮች ወይም ደግሞ ከግለሰቦች ሊሆን ይችላል ብድር ተበድሮ ኢንቨስት የሚያደርግ ሰው አፓርትመንት የሚገዛ ሰው ወይም ደግሞ በሌላ አባባል ብድር ተበድሮ አፓርትመንት የሚገዛ ሰው ተጠቃሚ የሚሆነው ምንድነው? ያንን አፓርትመንት ገዝቼ ነገ አትራፊ እንደሚሆን ወደፊት የገዛውት አፓርትመንት ከተበደርኩት በላይ ትርፍ እንደሚያመጣልኝ የሚያምን ሰው ለሱ ሰው አዋጭ ነው። በብድር ገዝቼ ይሄን ገዝቼ ማትረፍ እችላለሁ ብሎ ለሚያምን ሰው ብድር አዋጭ ነው። ውስጡ ላይ እምነት ላለው ሰው፣ ለሚፈራ ሳይሆን ድፍረቱና እምነቱ ላለው ሰው ማለት ነው። ሶስተኛ ብድር ወይም ደግሞ ባንክ ላይ ብር ወስዶ
መስራት ማንን ይጠቅማል ለሚለው ሰው እንግዲህ አብዛኛው የንግዱ ማህበረሰብ በዚህ ውስጥ የሚካተት ነው። ገንዘቡን ባንክ ላይ ወይ ደግሞ አንድ ቁስ ላይ ከማስቀመጥ ይልቅ አንድ ንብረት ላይ ከማስቀመጥ ይልቅ የተለያዩ ቢዝነሶች ላይ አስቀምጦ እነዛ ቢዝነሶች ኮንክሉሲቭ የሆነ ትርፍ ማምጣት እንደሚችል የሚያምንና የሚሰራ ሰው። ስለዚህ እነዚህ ሶስት ሰዎች ከባንክ ላይ ብድር ቢወስዱ ወይ ደግሞ ወስደው አፓርትመንት ቢገዙ እጅግ ተጠቃሚ ናቸው። አሁን ደግሞ በብድር አፓርትመንት መግዛት ወይ ደግሞ ኢንቨስት ማድረግ ተበድሮ ቤት መግዛት ማንን አይጠቅምም የሚለውን ጉዳይ እንመለሳለን። እንግዲህ የመጀመሪያው የአደጋ ጊዜ ቁጠባ የሌለው ሰው ማለትም የሆነ ነገር ቢፈጠር ይሄን ነገር ማድረግ እችላለሁ፣ የሆነ ነገር የሚካሄድብኝ ከሆነ በዚህኛው መተካት እችላለሁ ብሎ የማይቆጥብ ሰው ይህ ነገር ወይ ደግሞ ባንክ ላይ ተበድሮ ቤት እንዲገዛ የምመክረው አይደለም። በሁለተኛ ደረጃ የምንመለከተው ደግሞ ክፍያውን ለመክፈል ሁልጊዜ የሚጨነቅ ማለትም ከተበደረ በኋላ ወለድ ሊሆን ይችላል፣ ወራዊ ወለዶች አሉ፣ አመታዊ ወለዶች አሉ። እነዚህን ወለዶች ለመክፈል የሚጨነቅ ሰው ባይበደር ነው የሚሻለው። ምክንያቱም ያንን ገንዘብ በራሱ በጭንቀት መስራትም አይችልም። የገዛውን በጭንቀቱ እንኳን ተበድሮ የሚገዛው ነገር አትራፊ ሊሆን አይችልም። ስለዚህ ክፍያ ከወሰደ በኋላ ሶስተኛና ዋናው ነገር ደግሞ አመታዊ ወለድ በላይ ውድ ንብረት መበደር የለበትም። ከባንክ ተበድሮ ከአቅሙ በላይ ያለ አማካሪ ለምሳሌ ውድ ንብረት የሚገዛ ሰው አቅም እንደሌለው እያወቀ ነገር ግን ዝም ብሎ በእችላለሁ መንፈስ ለምሳሌ የ20 ሚሊዮን ብር የ30 ሚሊዮን ብር አፓርታማ ከገዛ ይህ ሰው አይዋጣው። መጨረሻ ላይ ባንኮች ያወጡታል በጨረታ ማለት ነው የሱም ቤት፣ እሱም ተቀጥቶ ምንም ነገር ሳይኖረው ማለት ነው። ስለዚህ ከአቅም በላይ ብድር መውሰድ በራሱ እናንተ ላይ ጉዳት ያመጣል ማለት ነው። በአጠቃላይ እንደዚህ አይነት መረጃዎች አሉ። እንግዲህ እናንተ ራሳችሁን በዚህ ቦታ መመደብ ትችላላችሁ። በአጠቃላይ ቤተሰቦቼ አሁን ስለ ብድር አነሳን እንጂ ተበድራችሁ ራሱ ብድሩን አግኝታችሁ ራሱ ወስናችሁ ራሱ የምትገዙትን ነገር ኢትዮጵያ ውስጥ አዲስ አበባ ውስጥ በተለይ የምትገዙትን ነገር ወይም ደግሞ ፕሮዳክቱን ካላወቃችሁ እንዲሁ ከሳሪ ናችሁ። ለዚህ ነው እኛ የሽያጭ አማካሪዎች ሁልጊዜም ቢሆን ለእናንተ በጣም አስፈላጊ የሆን ነው። ከገንዘቡም በላይ እኛ አስፈላጊ ነን ሁልጊዜም ቢሆን። ገንዘቡን ካመጣችሁ በኋላ እዛ ድርጅት ላይ ኢንቨስት ስታደርጉት የድርጅቱ ታማኝነት አለ። ግንባታ ላይ ከሆነ ደግሞ የግንባታ ጥራቱ አለ። የተገነባ ከሆነ ደግሞ በአይን የሚታዩ ብዙ ነገሮች አሉ። በአይን የማይታዩ ደግሞ አጠቃላይ ከድርጅቱ ማንነት ጋር የሚያያዙ ጉዳዮች አሉ። ስለዚህ እነዚህን ጉዳዮች በሙሉ ከአዋጭነቱ ጨምሮ በደንብ መገንዘብ ይኖርባቸዋል፣ በደንብ ማወቅ ይኖርባቸዋል። ውድ ቤተሰቦች ሪል ስቴት ኢንዱስትሪ በጣም ሰፊ ነው፣ በጣም ወሬ የሚበዛበት ነው። ስለዚህ በዚህ ኢንዱስትሪ ውስጥ ደግሞ ውሸት የለም ወይ ደግሞ የሆነ ነገር የለም ብለን በፍጹም ማመን የለብንም። ይዋሻል፣ እውነትም አለ፣ ውሸትም አለ። መለየት አብጠርጥሮ ማወቅ ደግሞ የእናንተ ፋንታ ነው የሚሆነው ውድ ቤተሰቦች። ስለዚህ አጠቃላይ ወደ መደምያው ስመጣ ብድር መበደር ሁሉንም ይጠቅማል፣ ሁሉንም ደግሞ አይጠቅምም። እንዳጠቃቀሙና እንደ ሰውየው ሁኔታ ነው የሚለያየው እንጂ ተበድሮ አፓርትመንት መግዛት ይጠቅማልም አይጠቅምም። ስለዚህ በአጠቃላይ ብድር አዋጭነቱ በዚህ ልክ ነው ብዬ አስባለሁ። ኢትዮጵያ ውስጥ አሁን ባለው ሁኔታ ደግሞ ከጠየቃችሁኝ አሁን ባለው ሁኔታ ኢትዮጵያ ውስጥ ከጠየቃችሁልኝ ተበድራችሁ አፓርትመንት መግዛት ያለባችሁ እነማን አይነት ሰዎች ናችሁ ካላችሁኝ ኤንጂኦ ላይ የምትሰሩ በዶላር ከረንሲ የሚከፈላችሁ ኢንቨስትመንት ላይ ያላችሁ ወይ ደግሞ ንግድ ላይ ያላችሁ ሰዎች፣ ምክንያቱም ብሩን በዛ ማትረፍ ስለምትችሉ እና እንደናንተ አይነት ሰዎች ተበድራችሁ አፓርትመንት ብትገዙ አዋጭ ነው። ከዛ በተረፈ ደግሞ በወር ደሞዝ የሆነ ነገር አድርግ የሆነ ነገር የምትሉ ሰዎች በፍጹም እዚህ ጉዳይ ላይ እንዳትገቡበት የግል ሐሳቤ ነው። ከልብ ነው የማመሰግነው። የእናንተው የሽያጭ አማካሪ ኢንጂነር አደባባይ ጓዴ ሁልጊዜም እንደዚህ አይነት ሐሳቦችን ለእናንተ ያቀርባል። ስለዚህ በአጠቃላይ ከባንክ ጋር ወይም ደግሞ ከብድር ጋር የተያያዘ ይህ ጉዳይ ነው ያለው። አመሰግናለሁ። መልካም ቀን ተመኘሁኝ።